ሰላም ጤና ይስጥልኝ የሉቃስ ፋርማ ኢንፎ ቤተሰቦች፣ በዛሬው ፕሮግራማችን የመድኃኒት ሳይድ ኢፌክት ወይም የጎንዮሽ ጉዳት ምን እንደሆነ እናያለን። የመድኃኒት ሳይድ ኢፌክት ወይም አድቨርስ ድራግ ሪአክሽን በአማርኛው የጎንዮሽ ጉዳት ብለን የምንጠራው ያልታቀደ የመድኃኒት ውጤት ወይም ደግሞ ሰከንዳሪ ሪስፖንስ በመባል ይታወቃል። አንዳንዱ ቀለል ያለና በራሱ ያለ ተጨማሪ ህክምና የሚቆም ሲሆን፣ አንዳንዱ የጎንዮሽ ጉዳት ግን ህክምና የሚፈልግ ነው የሚሆነው። በጣም የተለመዱና ቀለል ያሉ የጎንዮሽ ጉዳቶች የጨጓራ ውስጥ የቃር ስሜት፣ ማቅለሽለሽ፣ ተቅማጥ ወይም ድርቀት ሲሆኑ፣ ሌሎች ደግሞ የራስ ምታት፣ ማዞርና እንቅልፍ ማጣት ናቸው። የአፍ ድርቀትና ቆዳ ላይ የሚወጡ ሽፍታዎችንም ቀለል ያሉ የጎንዮሽ ጉዳቶች ከምንላቸው ይመደባሉ። አንዳንድ የጎንዮሽ ጉዳቶች ግን ከበድ ያሉና የጤና ጉዳቶችን ሊያስከትሉ የሚችሉ ሲሆኑ በአስቸኳይ የህክምና እርዳታ የምንፈልግባቸው ነው የሚሆኑት። ከነዚህም መካከል አጣዳፊ የሆነ አለርጂ፣ የፊት የከንፈርና የምላስ እብጠት፣ ትንፋሽ ቁርጥ ማለት፣ ቆዳ ላይ ትናንሽ ውሃ የቋጠሩ እብጠቶችን ወይም ብሊስተርስ መታየት፣ አጣዳፊ የሆነ የጨጓራ ህመም፣ አይነ ምድርና ሽንት ላይ ደም ሲታይ፣ ብዥታ ወይም አጥርቶ አለማየት ሲከሰት በአስቸኳይ የህክምና እርዳታ የምንፈልግባቸው ነው የሚሆኑት። እነዚህን ምልክቶች ካየን በአስቸኳይ ህክምና እርዳታ የምናገኝባቸውን ሁኔታዎች ማመቻቸት አስፈላጊ ሲሆን፣ እነዚህ ሁኔታዎች ካልተስተካከሉ ወይም በህክምና ባለሙያዎች ካልታዘዝን መድኃኒቶችን አለማቋረጥ ይመከራል። ማንኛውም በሐኪም የታዘዘም ሆነ ያለ ሐኪም ትዕዛዝ የምንወስዳቸው ኦቲሲ ወይም ኦቨር ዘ ካውንተር ብለን የምንጠራቸው እንደ ህመም ማስታገሻ ያሉ መድኃኒቶችን ከመውሰዳችን በፊት የሐኪሞችን ወይም የመድኃኒት ባለሙያ የሆኑ ፋርማሲስቶችን ምክር መጠየቅና የጎንዮሽ ጉዳቶች በተከሰቱ ጊዜ ምን ማድረግ እንዳለብን ምክር መውሰድ እጅግ ጠቃሚ ነው የሚሆነው። በመጨረሻም ተጨማሪ ምክርና መረጃ የሚፈልጉ ከሆነ ዲስክሪፕሽን ቦክስ ላይ በተቀመጡ ስልክ ቁጥሮች በመደወል መረጃ ማግኘት ይችላሉ። ይህን መረጃ ጠቃሚ ሆኖ ካገኙት እባክዎ ሰብስክራይብ እና ላይክ በማድረግ እንዲሁም ደግሞ ለወዳጆቹ ሼር በማድረግ አገልግሎታችንን እንዲሰፋ ያግዙን ዘንድ በታላቅ ትህትና እንጠይቃለን። ሰላም።